ሳምንት ቀረው 10 ቀን ቀረው የሚባል ልመና እንደማይመቸኝ ታውቃላችሁ። በአጀብ አይደለም ችግር የሚፈታው። እንደዛ አይነት ነገሮች በተሰሩ ቁጥር መከራዎች እየበዙ ነው የሚሄዱት። ዛሬ እቺ ልጅ እንዲህ ብዙ ሰው ጋር እንዲደርስላት የሆነበት ምክንያት ሰዎች ሼር ስላደረጉት አይደለም። ልጅቷ ቪዲዮ ስለሰራች አይደለም። ቪዲዮ የለችም እኮ ልጅቷ አይደለም። የሰሩት እናትና አባቶቻችን ናቸው አይደለ? አንድ እናትና አባት ቁጭ ብለው ባካችሁ ልጃችንን አድኑ የሚል ለቅሶ ያለበት፣ አንድ ሁለት ልጆች ደግሞ የሚያስተባብሩ ቁጭ ብለው ያንን ቪዲዮ አየን። ያንን አይተህ ሪአክት ስታደርግ ሰው ነህ ማለት ነው። በቃ የሚያለቅሱት እዛ ጋ ያላቸው ወልደው ያሳደጉ አንድ አባትና እናት ብዙ አመት የለፉባት ልጃቸው በራሷም ይሁን በሌላ ሰውም ችግር ይሁን የሆነ ሰው ላይ ብቻ ተፈርዶባት በሞት ፍርድ የተፈረደውን ነገር በብር መቀየር ይቻላል። ይሄንን ብታመጡ ልጅቷ መኖር ትችላለች። እናትና አባቷም ከዚህም ባቸውም እንትን ማለት ይችላሉ። ሰርታ እንኳን ባትጦራቸው አጠገባቸው ሆና ውሃ ታጠጣቸዋለች። ስለዚህ የእሷ በብራችን ምክንያት እኛ ውስጥ ኪሳችን ውስጥ ባለው ነገር እኔ አውጥቼ ከህይወቴ ምንም ተአምር ለማይቀነሰው 50 ሚሊዮን ብር የእሷ ህይወት ዋጋ አያወጣም። የእህታችን ህይወት ዋጋ አያወጣም በየትኛውም መስፈርት ማለት ነው። ብር ግን ስናደርግ ቀላል ነገር ነው። ብዙ ሰዎች ሆነን ተባብረን የሆነን ነገር ሰዎችን ስንረዳ ቀላል ነገር ነው። አንደኛ በረከቱ የምታገኘው ከፈጣሪ እንጂ ከሰዎች አይደለም። ከበደ እንደዚህ ስላለ፣ አየለ እንዲህ ስላለ፣ እንትና እንዲህ ስላለ እቺማ እንዲህ ነች ብለህ አይደለም መርዳት ያለን። በጣም መቀየር ያለባችሁን አንዳንድ ልጆች ማለት ነው። ሰንበዴ ጉዳይ ተነስቶ የሚወራበት እንትን ላይ አታች የተደረገበት ነገር መርዝ ነበረው። በጣም ያናደደኝ ያ ነው። ሙስሊሞቹ ተሰብስበው ዩሲ የወደዳትና የፈለጋት ፖይንት ያነች ያግለሰብ ያኔ እንደዚህ ተነስቶ እንዲህ ስንጣላ ኦኬ ተጣላ፣ ያ ያለፈ ጉዳይ ነው። ከዚች ልጅ ጋር የሚያገናኘው ጉዳይ የለም። ያ ያለፈ ጉዳይ ነው። ኦልሬዲ እዚህ ጋር እናስፈታት ከሚባለው ጉዳይ ላይ ያ የተነሳው ሀሳብ ምንድን ነው የሚያገናኘው ነው ስንሰማ እኮ ያ የተነሳው ጉዳይ አሁን ከልጅቷ አሁን ሞት ከተፈረደባት ጋር የሚያገናኘው ነገር ምንድን ነው? ያ የተነሳው በእምነት ጉዳይ የማይነካ ብልግና የተደረገበት ወጣ የተሳደበችውን ልጅ እኛም ያወገዝንበት ባለጌ መሆኗን በአፋችን ወጥተን የመሰከርንበት ነው። ያ ብልግና ነበር የሰራችው ልጅቷ። ይሄ ኦርቶዶክስ ስለሆንኩ ስላልሆንኩ አይደለም። የተሰራበት መንገድ ልክ አልነበረም። በቃ ተሳስታለች። የተከበሩን የሆነ እምነት ተከታይ የሚያከብሩትን ነገር ሄደ ተች አርገህበት እንዴ! አንድ ጎጆ ቤት ላይ ክብሪት ጭረህ ለኩሳ አንድደኸው እንዴ! ማን ለኩሳ? ለመጀመሪያ ማለት ማን ንካባቸው አለ? የሆነ ቦታ ሄደ ነክተህ የንብቀፈውን የሆነ ነገር ነክተህ ለምን ነደፈኝ ይባላል እንዴ? አትንካ ማን ድረስ አለ? በእኛ ቤትም ሲመጣ እንደዛው ስለሚያደርገን ዘመረች ብለን እንደዛ ማይሆን ቦታ ላይ እንትን ብለን አይደል ቀውጤ ያደርገ ነው ስንናገራት የነበረው ብልግና ስለሆነ ከሷ እምነት ውጪ ማይፈቀድበት ቦታ ላይ መታ ሪያክት ስላደረገች ስንጮህ ነበር። ዩሲ ለአንተ ሲሆን ጥሩ ነው፣ ለሌላው ሲሆን ደግሞ መጥፎ ነው። ኖ እንደዚህ ማያያዝ የለበትም። ግለሰቦች ናቸው። ግለሰቦችን በግል ልጠላቸው ትችላለህ። የተነሳው ሀሳብ ምንድን ነው? እዚህ ጋር ነው አንድ እህታችንን ከሞት ወደ ህይወት ማምጣት፣ ያውም ብር በመርዳት የሆነ ነገር በማድረግ ብር በመርዳት የሆነን ሰው ከሞት ወደ ህይወት። ኦኬ ያቺ ልጅ በደለች፣ አጠፋች። እናት የለህም አባት የለህም? ደጋግሞ ሲያነሱ አያቸዋለሁ። እኔ በቤተሰብ የመጣ በእናቴ የመጣ በአባቴ የመጣ ይላሉ። ግን ቤተሰባቸውን እንደማይወዱ ደጋግሞ ያሳዩን ብዙ ባለጌዎች አይተናል። ኢስ ኦብቪየስ እኮ ምንም ልንደብቀው የምንችለው አይደለም። እዚሁ ሚዲያ ላይ ነው ያለ ነው አይደል እንዴ? ኖርማሊ ሾርት ሚሞሪ አይደለንም። ትላንት የተነገረውን ዛሬ የምንዘነጋ ምናምን ሰዎች አይደለንም። ኢሹ ምንድን ነው ተብሎ ይሄንን ጉዳይ ብነካው ብዙ ሰዎችን አንቀጠቅጣለሁ ተብሎ ራስን እንደ ጀግንነት ቆልሎ መምጣት በራሱ አላዋቂነት ነው፣ ቂልነት ነው በራሳቸው።
ስለዚህ መሆን ያለበት ነገር እቺን ልጅ እስክትፈታ ድረስ መክፈል ያለብንን መስዋዕትነት ከፍለን እናድናታለን። እሷ አውቃም ተሳስታም ምንም ታድርገው እኛ እናድናታለን። እኛ በምንችለው አቅም የምናድናት የእናቴን እንባ ማየት ስለማልፈልግ ነው። የምናድናት የአባቴን እንባ ማየት ስለማልፈልግ ነው። እኔ ባለኝ ገንዘብ ረድቼ እቺን ልጅ ባድናት ላደረገችው ነገር ፍርዱን የሚሰጣት የምድራዊ ነገር አይደለም፣ ትልቁ አለ ከሰማይ የሚያየው። ማን ተሳስቷል፣ ማን አልተሳሳተም፣ ማን ነበር ለሚለው ቅጣት ፍርዱን የሚሰጥ ፈጣሪያችን ወይም አላህ አለ። እሱን ለሱ ነው መተው፣ የኛ ድርሻ አይደለም። ያንተ ድርሻ የሚሆነው ኬዙ አንተ ጋር መጥቶ በፍርዱ ቤቱ ላይ ዳኛው አንተ ብትሆን ነበር። ያንተ ድርሻ የሚሆነው አንተ ይሄንን ኬዝ ይሄ ጉዳይ አንተን ነው የሚመለከተው ኬዙን አይተህ ተብሎ ግራና ቀኙን አማክረህ እዛ ቦታው ላይ ፈራጁ ዳኛው አንተ ብትሆን ይሄንን ብትናገር አይደንቅም። እዚህ ጋር ሆነ ስለፈረድክ ወይ አንተ እንትን የምትልበት ወይ ደግሞ እሷ የምትጎዳበት ነገር የለም። እኛ ሰዎች ነን። ነገ ምን እንደሚደርስብህ አታውቅም። እግርህን አንስተህ መሬት እስክታሳርፍ ድረስ እርግጠኛ እውነት ለመናገር ከልጅቷ የባሰ ክፋት አላደረጋችሁም እናንተ እንደዛ ስትሉ የነበረው። በነገራችን ላይ አንድ ነገር ልንገራችሁ። ለሀገራችን ውጥንቅጥ መውጣት እንዲህ እምነት ከእምነት ላለመከባበር፣ ትልቅ ትንሹን አለማክበር፣ ክፉ ነገሮችን የተማርንባቸው ሰዎች ሶሻል ሚዲያ ላይ ሁለት ሰዎች ናቸው። ሁለት ሰዎች ናቸው። ይህንን እኔ በእርግጠኝነት ነው የምነግራችሁ። ትውልድ የተበላሸባቸው ሁለት ሰዎች ናቸው። አለቅ እንዲህ እንድንሰዳደብ፣ እንዳንከባበር፣ እምነት ከእምነት እንድንጣላ በቃ ያሉትን ትልልቅ ሰዎች እንዳናከብር የተደረገብንና ምክንያቱም 13 ዓመት 14 ዓመት እነሱ እንደ ድል ቆጥረው የሶሻል ሚዲያው ንጉስ አድርገው ያሰቡ ሰዎች ሊኖሩ ይችላሉ። ነው ይሄ ንጉስነት አይደለም። በነገር ላይ የሆነ ነገር አፈንድተህም በአለም ልትታወቅ ትችላለህ። ያደረከው ነገር ቫሊ ሲሰጠው በጥሩ ነው ስም የሚነሳው፣ በክፉ ነው። በጥሩ ሲነሳ በደረት ጥሩ እንቅልፍ ትተኛለህ። በክፋት ሲነሳ ግን ዛሬ ነገ የሆነ ሰው የሆነ አረገ እንትላለህ። ነው እንደዚህ አይደለም። እኔ ነኝ እንደዚህ ንጉስ ተብሎ ደግሞ አይደለም። ይሄ አጉል መታበይ ነው። ዳዊትን በአንድ ጠጠር እንትን ብለዋል። ዞሮ ዞሮ እያንዳንዱን ነገር ስታደርጉ በመጀመሪያ ለሰው ብላችሁ ለታይታ ብላችሁ አትርዱ። በቃ አይምሯችሁን አሳምኗችኋል፣ ነገርየው ተሰምቷችኋል፣ ልባችሁን ነክቷችኋል። በቃ ካላችሁ ነገር ላይ አግዙ። እኔ ሁላችሁንም የምጠይቃችሁ ነገር ይህንን ነገር እንደውም ከሚገባው ልክ በላይ ጊዜ ሰጥተን እንቅልፋተን ልናድናት የሚገባ ነገር ነው። እኔ እንደ አንድ የኦርቶዶክስ ልጅ ሙስሊሟ እህቴን አድኛት ቢያንስ አንድ ተስፋ የሚባል ልጅ በእምነት ማንገናኝ ልጅ ከሚገባው በላይ አድርጎልኛል እንድትል ፈልጋለሁ። ያንን ነገር ማደርገው እኔ ሰው ስለሆንኩ ነው። በተመጣበት መንገድ ክፋት መዝራት ስለሌለብን ማለት ነው። እዛ ጋር ክፉ ሰዎች መንገድ የሚያስቱ እንዳሉ ከጎን ሆነን ደግሞ ሚሊዮኖች የተዋህዶ ልጆች እንደዚሁም በሌላ እምነት ያለን ልጆች እህታችን ስለሆነች ብቻ የምናግዛት ሚሊዮኖች መሆናችንን ማረጋገጥ አለብን። በተግባር በወሬ አይደለም፣ በተግባር ሰተን አድርገን እህታችንን አድነን ማለት ነው።